በእውነት ከመኖር ይልቅ ለህይወት ምላሽ እንደምትሰጡ ሆኖ ይሰማችኋል? ብቻችሁን አይደላችሁም። ለብዙ መቶ ዘመናት ሰዎች ጥበብን እየፈለጉ ነው የኖሩት። ይህ ደግሞ ወደ ተሻለ ውሳኔዎች፣ ጥልቅ ግንኙነቶችና የበለጠ አርኪ ህይወት እንዲሄዱ ረድቷቸዋል። ዛሬ ከነዚህ ሚስጥሮች ውስጥ ጥቂቶቹን እንከፍታለን። በህይወታችሁ ላይ ሲተገበሩ ልክ እንደ አንዳንድ የታሪክ ታላላቅ ሀሳቦች ጥበብን ለማዳበር የሚረዱ 6 ቁልፍ መርሆዎችን እንመረምራለን። የመጀመሪያው ስሜታችሁን ተቆጣጠሩ። ሮማዊው የስቶይክ ፈላስፋ በፖለቲካ አለመረጋጋትና የግል አስቸጋሪ ዓለም ውስጥ ይኖር ነበር። ነገር ግን እሱ በሚያስደንቅ ሁኔታ የተረጋጋና የተዋደ ሰው ነበር። እንዴት ልትሉ ትችላላችሁ? ምክንያቱም ደግሞ በእኛ ላይ የሚደርሰውን ነገር መቆጣጠር ባንችልም ለዛ ነገር የምንሰጠውን ምላሽ ግን መቆጣጠር እንደምንችል የተረዳ ሰው ነበር። ለምሳሌ በትራፊክ ውስጥ ተዘጋግታችኋል እንበል። ልትናደዱ ትችላላችሁ፣ ራሳችሁ ልታስጨንቁ ትችላላችሁ፣ ወይም ደግሞ ረዥም ትንፋሽ ወስዳችሁ የሚያረጋጋ ሙዚቃን አዳምጣችሁ ጊዜውን ለማንጸባረቅ ልትጠቀሙበት ትችላላችሁ። ጥበብ አሉታዊ ስሜቶችን ማስወገድ ወይም ደግሞ እንዳይሰሟችሁ ማድረግ አይደለም፣ ነገር ግን ለስሜቶቻችሁ ምላሽ የምትሰጡበትን መንገድ መምረጥ ነው። በቀላሉ ምን እየተሰማችሁ እንደሆነ ከመረዳት ጀምሩ። ያ ግንዛቤ ወደ ስሜት ብልህነት የመጀመሪያ እርምጃ ይወስዳችኋል። ሁለተኛው የእድሜ ልክ ትምህርትን ተቀበሉ። ምን ማለት መሰላችሁ? የምዕራባውያን የፍልስፍና አባት የሆነው ሶቅራጥስ እንዲህ ብሎ ተናግሮ ነበር። እውነተኛው ጥበብ ማለት ምንም እንደማታውቁ ማወቅ ነው። ይህ ሁሌም በእኛ ላይ የማያቋርጥ የማወቅ ጉጉትና እውቀት ረሃብ እንዲዳብር የሚያደርግ ጥበብ ነው። ጥበብ አንድ ጊዜ የምታሳኩትና ከዛ የምታቆሙት ነገር አይደለም፣ ነገር ግን ቀጣይነት ያለው የመማርና የማደግ ጉዞ ነው። ከምቾት ዞናችሁ ወጥታችሁ መጽሐፍቶችን አንብቡ፣ ኦንላይን ኮርሶችን ውሰዱ፣ የተለያዩ አመለካከትና እይታ ካላቸው ሰዎች ጋር ተወያዩ። መጠየቃችሁን አታቁሙ፣ መመርመራችሁን አታቁሙ፣ መማራችሁንም አታቋርጡ። ሶስተኛ ርህራሄን ተለማመዱ። ጥበብ የማሰብ ችሎታ ብቻ አይደለም፣ ነገር ግን ስለ ርህራሄም ነው። የሌሎችን ስሜት የመረዳትና የመጋራትን አስፈላጊነት ቡዲዝም አንድ የሚታወቅበት የጥበብ አስተምህሮ ነው። ራሳችሁን በሌሎች ሰዎች ጫማ ውስጥ አድርጉ። ከነሱ ጋር ባትስማሙ እንኳን አመለካከታቸውን ለመረዳት ሞክሩ። ርህራሄ ጠንካራ ግንኙነት እንድትገነቡ፣ ግጭቶችን የበለጠ ውጤታማ በሆነ መንገድ እንድትፈቱና ለእናንተ ብቻ ሳይሆን ለሌሎችም የሚጠቅሙ ውሳኔዎች እንድትወስኑ ይፈቅድላችኋል። ከትንሽ ጀምሩ። ለምሳሌ የሚናገሩትን ማዳመጥ። ሳታቋርጡ ወይም ሳትፈርዱ ሰዎች የሚናገሩትን በአትኩሮት አዳምጡ። ባዳመጣችሁት ነገር ላይ ከልባችሁ ጥያቄዎችን ጠይቁ። ነገር ግን ልብ በሉ፣ መጠየቅ ስላለባችሁ ብቻ ሳይሆን የምር ማወቅ የምትፈልጉትን ነገር ጠይቁ። አራተኛ አእምሯችሁን አጎልብቱ። ንቃተ ህሊና ማለት ሙሉ በሙሉ ትኩረትን አሁን ላይ ማድረግ ነው። በዚህ በፍጥነት በሚራመደው ዓለማችን ውስጥ በአስተሳሰባችንና በጭንቀታችን ውስጥ ለመግባት ቀላል ነው። ስለዚህ የምትሰሩት ነገር ላይ ሙሉ በሙሉ ተገኙ። ሰሃን ስታጥቡ ሊሆን ይችላል፣ ስትራመዱ፣ በቃ እያንዳንዱን ነገር ስታደርጉ ትኩረታችሁን የምታደርጉት ነገር ላይ አድርጉ። ንቃተ ህሊና ውጥረትን ለመቀነስ፣ ትኩረትን ለማሻሻልና ስለ ሀሳቦቻችሁና ስሜቶቻችሁ የበለጠ ግልጽ የሆነውን ግንዛቤ እንድታገኙ ይረዳችኋል። ይህን ለማጎልበት ቀላል የማሰላሰል ልምምድ አድርጉ። ለምሳሌ የምታደርጉት ነገር ላይ ትኩረት እንዳጣችሁ በተሰማችሁ ጊዜ ለትንሽ ደቂቃ አይናችሁን ጨፍናችሁ እስትንፋሳችሁ ላይ አተኩሩ። ይህ አእምሮን ቀስ በቀስ ወደ ትኩረት አቅጣጫ የማስቀረት ኃይል አለው። አምስተኛ አስተሳሰባችሁን ጠይቁ። ሜርኩሪ የተባለችው ሳይንቲስት ግኝቷን ለማግኘት ስትሞክር የተለመደውን ጥበብ ያለማቋረጥ ትሞግታለች። ጥበብ የራሳችንን እምነትና አስተሳሰብ በየጊዜው እንድንመረምር ይጠይቀናል። ራሳችሁን ጠይቁ። ለምን ይህን አምናለሁ? ይህ እምነት የሚደግፍ ማስረጃ አለ? ይህንን የማይበት ሌላ መንገድ ይኖር ይሆን? የራሳችሁን ሀሳብ ለመቃወም አትፍሩ። ይህ ወሳኝ አስተሳሰብ ጥበብ የተሞላበት ውሳኔዎችን ለማድረግና በውሳኔዎቹ ስህተቶችን ለማስወገድ አስፈላጊ ነው። ስድስተኛ ፍጹም አለመሆንን ተቀበሉ። ሁላችንም እንሳሳታለን። ይህ ሰው የመሆን አካል ነው። እውነተኛ ጥበብ ስህተትን ማስወገድ ሳይሆን ከነሱ በመማር ላይ ነው። ስለዚህ መሳሳትን አትፍሩ። እያንዳንዱ ስህተት ለመማርና ለማደግ እንደ እድል ነው። ስትሰናከሉ ለራሳችሁ ደጉ ነው። ይገባኛል፣ እንደሚወራው ቀላል አይደለም። ብዙ ጊዜ ስንወድቅ ወይም ነገሮች አልሳካ ሲሉን ቶሎ ተስፋ እንቆርጣለን። ያ ነገር ለኛ እንዳልተፈጠረ ወይም እንደማንችል ይሰማናል። ነገር ግን ጥበብ ጉዞ እንጂ መዳረሻ እንዳልሆነ አስታውሱ።
በራሳችሁ ሆነ በሌሎች ሰዎች ውስጥ ጉድለት እንዳለ ተቀበሉ። ይህ ጥበበኞች ነገሮችን በጥበብ እንዲያደርጉ የሚያግዛቸው አንዱ ነገር ነው። ስለዚህ ውስጣዊ ጥበባችሁን ለመክፈት እነዚህ 6 ቁልፍ ሚስጥሮችን አስታውሱ። ጥበብ ለተመረጡት ጥቂቶች ብቻ የተወሰነ የተፈጥሮ ባህሪ አይደለም፣ ነገር ግን በንቃተ ህሊና ጥረትና ልምምድ ሊዳብር የሚችል ችሎታ ነው። ከእነዚህ ሚስጥሮች ውስጥ ከእናንተ ጋር የሚሄድ ሆኖ ያገኛችሁት የትኛው ነው? ኮሜንት ላይ ያሳውቁኝና ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ እና ሰብስክራይብ በማድረግ በግል እድገትና ራስን በማሻሻል ላይ ጠቃሚ መረጃዎችን አግኙ። እስካሁን ስለተመለከታችሁኝ አመሰግናለሁ። ሰላም ሁኑ።